ቆም ብለህ አስበህ ታውቃለህ? እኔ የምትለው ሰው በእውነት አንተ ነህ ወይስ የሰዎች አስተያየት፣ የቤተሰብ ግፊት፣ የማህበረሰብ ወግና ትውፊት የፈጠሩት የመዋጮ ድምር ውጤት? ብዙዎቻችን የገነባነው ማንነት በሌሎች ሰዎች ተውጣጦ የተሰጠን ስለሆነ በቀላሉ የሚናወጥና የሚፈርስ ነው። አንድ ሰው ስለተቸንና ይገባናል ብለን የምናስበው ክብር ስላላሳየን ብቻ ቀናችን ይበላሻል፣ ዋጋ እንደሌለንም ይሰማን ይሆናል። ዛሬ በውስጥ ያለውን ደካማ ማንነት ሰብረህ በሌሎች ማረጋገጫ ላይ ያልተመሰረተ ጠንካራ ስብዕና እንዴት መገንባት እንደምትችል እናያለን። ይህን ቪዲዮ ስትጨርስ ስለ ራስህ ያለህ እይታ ሙሉ በሙሉ እንደሚቀየር እርግጠኛ ነኝ። እስከ ቪዲዮ መጨረሻ አብረኸኝ ቆይ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። የማንነት መሰባበር ምንድን ነው? የማንነት መሰባበር ማለት አንድ ሰው ስለ ራሱ ማንነት፣ እሴቶች፣ እምነቶችና ቦታ ያለው ግንዛቤ ምን ያህል ደካማ፣ ያልተረጋጋና በቀላሉ ሊናወጥ እንደሚችል የሚገልጽ የስነ ልቦና ሁኔታ ነው። የማንነት መሰባበር ያለበት ሰው የራሱን ማንነት የሚገነባው ከውስጥ በሚመነጩ እሴቶችና እምነቶች ሳይሆን በውጫዊ ማረጋገጫዎች ወይም ኤክስተርናል ቫሊዴሽን ነው። ስለሆነም ይህ ሁኔታ ያለባቸው ሰዎች የራሳቸውን ማንነት በግልጽና በጽናት ከመግለጽ ይልቅ በውጫዊ ሁኔታዎች፣ በሌሎች ሰዎች አስተያየት ወይም በሚያጋጥሟቸው ክስተቶች ላይ በቀላሉ ይወሰናሉ። የማንነት መሰባበር ዋና ዋና ምልክቶች፣ አንደኛ፣ በራስ አለመተማመን። የዚህ ችግር ተጠቂ የሆነ ሰው ስለ ራሱ ማንነት፣ ችሎታዎችና ዋጋ ጥልቅ የሆነ ጥርጣሬ አለው። ይህም ጥርጣሬ የሌሎችን አስተያየትና ፍርድ ከመጠን በላይ እንዲያሰላስል ያደርገዋል። ሁለተኛ፣ የውጭ ማረጋገጫ መፈለግ። የማንነት መሰባበር ያጋጠመው ሰው የራሱን ዋጋ የሚያረጋግጠው ሌሎች ሰዎች ሲያመሰግኑት፣ ሲቀበሉት ወይም ሲያደንቁት ብቻ ነው። የሌሎች ሰዎች አሉታዊ አስተያየት በቀላሉ ስለሚያጠቃው የራሱን ማንነት እንዲጠራጠር ያደርገዋል። እኔ ጥሩ ነኝ ወይስ አይደለሁም የሚለው ጥያቄ ሁልጊዜ በአእምሮ ውስጥ ይኖራል። ሶስተኛ፣ የማንነት አለመረጋጋት። በዚህ ሰለባ ስር የወደቀ ሰው ማንነቱን በየጊዜው ይለዋውጣል። የራሱን አቋም ለመያዝ ይቸገራል። ከማን ጋር እንዳለ ወይም በምን ሁኔታ ውስጥ እንዳለ በመመስረት የራሱን አስተያየት፣ እምነት ወይም ባህሪ ሊቀይር ይችላል። ማለትም ከፖለቲከኞች ጋር ሲሆን ፖለቲከኛ፣ ከሃይማኖተኞች ጋር ሲሆን ሃይማኖተኛ ይሆናል። የራሱ ቀለም ስለሌለው በተገኘበት ቦታ ሁሉ ቀለም ይቀባል። እውነተኛው እኔ የቱ ነኝ ለሚለው ጥያቄ ግልጽ መልስ አያገኝለትም። ምክንያቱም የራሱ አቋም ጠንካራ መሰረት የለውም። አራተኛ፣ የመተው ፍርሃት። ይህ ሰው የራሱ ማንነት ደካማ ስለሆነ ሌሎች ሰዎች ቢተዉት ወይም ደግሞ ግንኙነቱ ቢቋረጥ ሙሉ በሙሉ ባዶ እንደሚሆን ይሰማዋል። ይህ የመተው ፍርሃት በግንኙነቶች ከመጠን በላይ እንዲጣበቅ ወይም የሌሎችን ፍላጎት ከራሱ ፍላጎት በላይ እንዲያስቀድም ያደርገዋል። አምስተኛ፣ የድንበር አለመኖር። በራሱና በሌሎች መካከል ግልጽ የሆኑ የስሜት ወይም የአካል ድንበሮች ለማስቀመጥና ድንበሬን አትለፉ ለማለት ይቸገራል። ስለሆነም ሌሎች ሰዎች ድንበሩን በቀላሉ እየጣሱ ሊያጠቁትና ሊጠቀሙበት ይችላሉ። የማንነት መሰባበር መንስኤዎች፣ አንደኛ፣ የአስተዳደግ ችግር። በልጅነቱ ጊዜ በቂ ያልሆነ ፍቅርና እንክብካቤ፣ ትኩረት ወይም ማረጋገጫ ከወላጆቹ ወይም ከአሳዳጊዎች ያላገኘ ሕፃን ሲያድግ ለማንነት መሰባበር የመጋለጥ ዕድሉ በእጅጉ የከፋ ነው። ሁለተኛ፣ አሰቃቂ ገጠመኞች ወይም ትራውማ። በሕይወት መስመር ውስጥ ያጋጠሙት ከባድና አሰቃቂ ገጠመኞች ሌላኛው ለማንነት መሰባበር መንስኤ ነው። ሶስተኛ፣ ማህበራዊና ባህላዊ ግፊቶች ወይም ጫናዎች። በአንድ ማህበረሰብ ውስጥ ያሉ ማህበረሰቡ የሚያስቀምጣቸው የውበት፣ የስኬት ወይም የባህሪ መስፈርቶች እንደ መርህ ተደርገው ስለሚወሰዱ ለአንድ ግለሰብ የማንነት መሰባበር ከፍተኛ ድርሻ አላቸው። የማንነት መሰባበር የሚያስከትላቸው ውጤቶች፣ አንደኛ፣ ስር የሰደደ ስሜታዊ ጥገኝነት። ደስታን፣ ዋጋ እና ደህንነትን ለማግኘት በሌሎች ላይ ሙሉ በሙሉ መደገፍ። ሁለተኛ፣ የግንኙነት ችግር። በቅናት፣ በጥርጣሬ፣ በራስ አለመተማመንና በድንበር እጦት ምክንያት ጤናማ ግንኙነቶችን መገንባት አለመቻል ወይም ለመፍረስ መዳረግ። ሶስተኛ፣ የአእምሮ ጤና ችግሮች እንደ ጭንቀት፣ ድብርትና በቂ አይደለሁም ለሚሉ ስሜቶች መጋለጥ። አራተኛ፣ የግል እድገት መቀዝቀዝ። የማንነት መሰባበር ሰለባ የሆነ ሰው የራሱን ማንነት ለመፈለግ እና ለማዳበር ከመሞከር ይልቅ የሌሎችን ፍላጎት በማሟላት ላይ ያተኩራል። እንዳጠቃላይ የማንነት መሰባበር አንድ ሰው ስለ ራሱ ያለውን ግንዛቤ ደካማ የሚያደርግ የስነ ልቦና ሁኔታ ነው። ይህ ሁኔታ ያለባቸው ሰዎች በራሳቸው የበቂነት ስሜት ስለማይሰማቸው በሌሎች አስተያየትና ውጫዊ ሁኔታዎች በቀላሉ ይሸነፋሉ። ከዚህ የስነ ልቦናው ጥንቅጥ ውስጥ ለመውጣት ራስን አውቆ የራስን ማንነት መገንባት፣ በራስ መተማመን ማዳበርና የውጭ ማረጋገጫ ፍላጎትን መቀነስ ሁነኛና ወሳኙ እርምጃ ነው። ባልተያያዘ ዜና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ።